ባለ 3 መኝታ 125 ካሬ ዲዛይናችሁ ምን ይመስላል አላችሁኝ? ኑ አብረን እንይ። እዚህ ጋር ዋና መግቢያችን ሲሆን መጀመሪያ የምናገኘው ኮሊደር ነው። በሱ በስተግራ ስቶር እናገኛለን። ከውጭ ይዘናቸው የመጣናቸው እቃዎች የምናስቀምጥበት። ከሱ በስተቀኝ ደግሞ ኪችናችንን እናገኛለን። ኪችን እና ስቶር ብዙ ባልተራራቀው መንገድ ደግሞ ሳሎናችንን እናገኛለን። ሳሎናችን ጋር ዳይኒንግ ኤሪያችን ይሄን ይመስላል። ሊቪንግ ኤሪያችን ደግሞ ይሄን ይመስላል። ቆንጆና አሪፍ ቬንቲሌሽን የምናገኝበት ሰፋ ያለ በረንዳም አለው። ከሱ ኮሊደራችንን ተከትለን ስንሄድ ደግሞ ሁለቱ መኝታ ክፍሎች ለሁለቱም አፕሮፕሪየት በሆነ መንገድ የሁለቱ ባዝሩማችን እዚህ ጋር እናገኛለን። ወደ ዋና መኝታ ክፍላችን ስንገባ ደግሞ ሰፊ ባልከኒ አለው፣ እንዲሁም ወኪንግ ክሎዜት አለው። ዋና መኝታ ክፍል እንደመሆኑ መጠን ደግሞ የራሱ ባዝሩም አለው። እንደምታዩት ዲዛይናችን በቂ የሆነ ቬንቲሌሽንና ላይት እንዲያገኙ ዲዛይን ዋይዝ ተጨንቀንባቸዋል። 125 ካሬ እንዴት ባለ 3 መኝታ ሊሆን ይችላል አላችሁኝ? ደግሞ እኛ ጋር ስትመጡ ፓርኪንግ፣ ሪሴፕሽን፣ ጂምና ስፓ እንዲሁም ቴራስ በነፃ የምንሰጣችሁ ስለሆነ ነው። ለበለጠ መረጃ ስክሪን ላይ ባስቀመጥነው ስልክ ይደውሉልን። ሰከን ሪል ስቴት